ማለት ነው ያን ቃልን ለመጠበቅ የሮጥኩ ለማንኛውም ማለት ነው በጣም የበዛ በተለይ ከወደነ ኤርሚያስ እነ ምናምን ጠቅላላ የሚያወሩት ወሬ ዝም ብዬ ከምን ተነስተው ነው እነኚህ ሰዎች ምንድነው ችግራቸው ብዬ ሳይ ፎሌ ኤርፎን ሰረቀ ቻርጀር ሰረቀ ብስኩት ከረሜላ ባይ ጉድ ይሄ ሁሉ ጩኸትና ጫጫታው ለምን ደም አልፈሰሰም ለምን ቦምብ አልፈነዳም ያን ሁሉ መሳሪያ ወደ አዲስ አበባ አመት ከ6 ወር ሙሉ ሲጭኑ ከርመው አንድ አመት ከ6 ወር ሙሉ በቦቴ መሳሪያ ሲጭኑ ከርመው አዲስ አበባው ዘጭ አርጎ አስገብተው አንዷም ጥይት ሳትባርቅ መቅረቷ ነው ያሳበዳቸው ይሄን የሚያክል ፕሮግራም ኦልሞስት ወደ 10 ሚሊዮን የሚገመት ህዝብ የታደመበትም ፕሮግራም ያ ብቻ አይደለም ያገሪቱ አሉ የተባሉ ትላልቅ ፖለቲከኞች የተሳተፉበት እነ ጀዋር በነፃ በህዝብ መሃል በነፃነት የተንቀሳቀሱበት ፕሮግራም በደም በነፍስ የሚፈልጉት ሰው በነፃነት ህዝብ ውስጥ በባዶ እጁ ዘና ብሎ በሚሄድበት ፕሮግራም ብዙ የኢትዮጵያ ብቻ ሳይሆን ኢቭን የአፍሪካ ባለስልጣናቶች ለምሳሌ የኬንያ ፓርላመንት አባሎች በእግራቸው ከህዝብ መሃል ሆነው ሬቻን ባከበሩበት ፕሮግራም ላይ ለምን ያ ሁሉ መሳሪያ ለፍተን ያ ሁሉ ገንዘብ አውጥተን ይሄን ሁሉ መሳሪያ ወደ አዲስ አበባ አስገብተን ፊንፊኔ ውስጥ ይሄን ሁሉ መሳሪያ ዘርግተን ቦምቡን ፈንጂውን ክላሹን ገዝየት ገባ ነው ጥያቄው ባጭሩ ማለት ነው ባጭሩ የነሪዮት እና የነኤርሚያስ ጥያቄ ያ መሳሪያ የት ገባ ነው እንዴት በዚህ ኃይል ቁጥጥር ስር ሊውል ቻለ ምንም ነገር ሳይፈጠር እንዴት ሊያልፍ ቻለ ነው እንጂ በፍጹም የአዲስ አበባ ህዝብ የፊንፊኔ ህዝብ ከዚህ ሬቻ ፕሮግራም ተጠቀመ እንጂ አልተጎዳም በየትኛውም ካልኩሌሽን በየትኛውም ስሌት የፊንፊኔ ህዝብ ከዚህ ፕሮግራም ተጠቀመ እንጂ አልተጎዳም በየትኛውም ዳይሬክሽን ተጠቅሟል ነጋዴው በንግዱ ተጠቅሟል እየገዙት ነው ሲጠቀሙ የነበረው ቤርግ ያላቸው ቤርጓቸውን አከራይተው ምግብ የሚሸጡ ምግባቸውን ጨርሰው አንድ ድስት አንድ ጨልፋ ወጥ ሳይተርፍ ያለውን ከቤት ሁሉ ተጠራርጎ ነው የተሸጠው ምን ያህል ቢዝነስ ነው ሪቮልቭ ነው እዛው ውስጥ የተሽከረከረው ትልቅ አቅም ትልቅ ገንዘብ ነው የተሽከረከረው በዚህ ሁሉ ውስጥ እነሱ አንድ አመት ከ6 ወር የሰሩት ስራ የት ገባ ነው ጥያቄው አሁን ኤርሚያስ ጥያቄ በቀላሉ ሪዮት ኢትዮ 360 ላይ ያካያችሁ ጥያቄው ግልጽ ነው ያ ሁሉ ፈንጂ ያስገባነው ፈንጂ የት ገባ ፈንድ ያረግነው ገንዘብ የት ደረሰ ያ ሁሉ በቦቴ ባይሱዙ በቤት መኪና ጭነን ያስገባነው ክላሽና መሳሪያ እንዴት አልፈነዳም እንዴት አንድ ሰው አልገደለም እልቂቱ የታለ ነው ጥያቄው ገንዘባችንን ተበላን ነው መሳሪያ ጊዜው አልፎበታል አንድ ሰው ሊያተኩስም እዛው ራስ እንደለመድክ እዛው እንደለመድክ እርስ በርስ ትባላል እንጂ እዛው አማራ ክልል ላይ ወደዚህ የለም እዚህ ሰፈር የለም ፎሌ በሚገባ ማንንም ሳይለይ ራሱ የኛን የኦሮሞ ልጆች ለሬቻን ለማክበር የመጡትን አበጥሮ ነው ሲፈትሽ የነበረው ለምን ወንጀል የሚሰራ ሰው ተመሳስሎ የኦሮሞ የባህል ልብስ ለብሶ አዳ ልብስ ለብሶ ኢቭን ኦሮምኛ ተናጋሪም ሊሆን ይችላል ኦሮምኛ ተናጋሪ ማለት ኦሮሞ ማለት አይደለም ምክንያቱም ሶማሌ ብትሄድ ጠቅላላ ሶማሌ ኦሮምኛ ያወራል ምክንያቱም ወደ ሐዋሳ ብትሄድ ብዙዎቹ ያወራሉ ያ ሲዳማ ልጆችም የወላይታ ልጆችም ኦሮምኛ ያወራሉ ምክንያቱም ወደ ጅማ መስመር ብትሄድ የም ከፊቾ ብዙ ብሔሮች ደቡብ ህዝቦች ኦሮምኛ ያወራሉ ወደ አማራ ብትሄድ ወሎ አያይዞ ወደዛ አካባቢ ኦሮምኛ ያወራሉ ወደ ጋምቤላ ብትሄድ ከወለጋ ጋር ተያይዞ ኦሮምኛ ያወራሉ ይሄ ሰፊ ህዝብ ሰፊ ማበረሰብ ስለሆነ
ቋንቋው የተስፋፋ ስለሆነ በቋንቋ አይደለም ጨዋታው ስለተናገር ኦሮምኛ ስላወራ አይደለም ስለዚህ እነዚህ ኦሮምኛ ተናጋሪዎች የኦሮሞ የባህል ልብስ ለብሰው ቦምብና ፈንጅ ክላሽ እነ ኤርሚያስ እነ ሪዮት እነ ምናምን እነ ታማኝ ላኩትን ይዘው ተልቆ ይዘው መተው ሊያፈነዱ ይችላሉ ስለዚህ ከራሳችን ነው የሚጀምረው ከራሳችን ነው የጀመረው ፍተሻው ማንንም አለየም የሬቻ ታዳሚዎች ማንነህ አንተ ምንድነህ ሳይባል እያንዳንዱ ፎሌ ቄሮ አበጥሮ ነው የፈተሸው ንቅንቅ የለም ንቅንቅ ማለት ነው በሰላማዊ ፎሌ ፍተሻ ሲያረግ የነበረው ክላሽ ይዞ አይደለም ፎሌ ፍተሻ ሲያረግ የነበረው ዱላ ይዞ አይደለም ፎሌ ፍተሻ ሲያረግ የነበረው ስለት ይዞ አይደለም የደንብ ልብስ ለብሶ በሰላማዊ መንገድ በባዶ እጁ ሴትን ወንድን ትፈተሻለ ንጹህ ሆንክ ታልፋለ ሲሆን የነበረው ይሄ ነው አሁን ጫጫታው ምንድነው ለምንድን ያልተሳካልን ነው ያ ያስገባ ነው የጫነው መሳሪያ የት ገባ ነው ጥያቄው በቦቴ ስንጭን የነበረው ክላሽ የት ደረሰ ነው ጥያቄው ባይሱዙ ስናስገባ የነበረው ቦምብ የት ደረሰ ነው ጥያቄው እንዴት ህዝብ ላይ አልፈነዳም ነው እንዴት ግርግር አልተፈጠረም ነው እንጂ የአዲስ አበባ እንኳን ሰራተኛው እንኳን ለፍቶ አዳሪው እንኳን ነጋዴው ኪሳው ላቂው አልፎለታል የዛን ቀን ኪሳው ላቂው በደንብ አድርጎ አበጥሯል ለምን ሰው ተዘጋጅቶ ስለሚመጣ ሁሉም ሳቲስፋይድ ሆኖ ነው የተለያየው የኦሮሞ ህዝብ ግን ብትሰርቀው ምን ብትለውም ደስታ ላይ ስላለ ድል ላይ ስላለ ለዚህ ለጥቃቀን ነገር ወጥቶ አይናገርም አልተናገርንም ለምን እነሱም የስራቸው ነው ሉቅማ ነው ይሄ ሁሉ ጥላቻ ይሄ ፎሌ የሚባለው ቡድን ወይን ቄሮ ይሄን የመሰለ ይሄን የሚያክል ፕሮግራም 10 ሚሊዮን ህዝብ የታደመበትን ፕሮግራም ጸጥታ አስከብሮ ሰላም አስከብሮ በተደራጀ ሁኔታ ከጫፍ እስከ ጫፍ ምንም አይነት የሴኩሪቲ ችግር ሳይፈጠር በመደማመጥ አንደርስታንድ በመደራረግ ኢንፎርሜሽን በመቀያየር በጣም በዘመናዊ መልኩ ተደራጅቶ በሲቪል ምንም አይነት ከፖሊስ ጋር አተካራ ሳይፈጠር ይሄን የመሰለ ፕሮግራም ጸጥታን መጠበቅ መቻሉ ሊያስመሰግነው ነው የሚገባው ከዚህ ትምርት ነው መወሰድ ያለበት ነገ ባርዳር ውስጥ ዝግጅት ትልልቅ ዝግጅት ቢኖር ፋኖ ምንድነው ማረግ ያለበት ክላሽን ይዘህ ነው የምትመጣው አይደለም ከዚህ ትልቅ ትምርት ነው መወሰድ ያለበት ያውቁታል የጠፍቷቸው አይደለም በዚህ መልኩ የሴራ ፖለቲካ የሸፍጥ ፖለቲካ የነፍጠኛ ስርዓት በመሳሪያ መንገዛበት እድል የለም ብለው ተስፋ ቆርጠው ነው ተስፋ ስለቆረጡ ነው በዚህ አይነት ሁኔታ የኦሮሞ ወጣት እንዲ ከተደራጀና ይሄን የሚያክል ፕሮግራም መምራት ከቻለ ነገ ማድረግ የምንፈልገውን የነፍጠኛውን ስርዓት መዘርጋት የምንፈልገውን የነፍጠኛ ስርዓት ቤት በኩል ነው ልናረግ የምንችለው ሚል ስጋት ውስጥ ናቸው yes of course ባትሰጉ ነው የሚገርመኝ እኔ እዚህ ጋር ባትሰጉ ነው የሚገርመው ባይሰጉ ይገርማል እዚህ ጋር ከዛ በተረፈ ግን የዘንድሮ የአዲስ አበባው የፊንፊኔው እሬቻ ከጥቅም አንፃር የከተማውን ህዝብ ተጠቃሚ ያደረገ ኢኮኖሚካሊ ሳይኮሎጂካሊስ ከኦሮሞ ፎቢያ በሽታ እነሱ ከሚነግሩት ስለ ኦሮሞ ማስፈራሪያ ኦሮሞ ሊገል ነው ሊበላ ነው ሊጨፈጨፍ ነው ከሚሉት ውጪ ሆኖ በተቃራኒ ሆኖ ነው የተገኘው የኦሮሞ ህዝብ በባህል ልብሱ ደምቆ አጊጦ ሲጨፍር ሲጫወት ሲዝናና በብሔር ብሔረሰቦች ታጅቦ ወጣቱ ዩኒፎርም የደንብ ልብስ ለብሶ ለምን መታወቂያ ያዙም ደሞ መጣ
ምንም ነገር በየጉራንጉሩ ወጣቱ ነበር በየጉራንጉሩ በብዙ መንገድ ነው የሞከሩት ጉራንጉር ላይ ሆነው የሆነ ድንጋይ ለመወርወርም መሳሪያ ለመተኮስም ቦምብ ለመወርወርም ታስበው ነበር አልተሳካም ድፍን ፊንፊኔን በየ100 ሜትሩ ነበር ጥበቃ ሲደረግ የነበረው በመንደስ ሲጠበቅ የነበረው በባዶጅ ለመስዋዕት የተዘጋጀ ወጣት አለ ለመስዋዕት ማለት ነው ሊቀበል በቦቴ ተጭኖ የገባው መሳሪያ ሊጋፈጥ የገባው ወጣት አለ የተደራጀ ወጣት አለ ከዛ በተረፈ ግን ከሰላማዊ ወፊንፊኔ ነዋሪ ጋር ምንም አይነት ችግር የሌለበት ወንድማማች የሆነ ህዝብ የፊንፊኔ ህዝብ ማለት የኦሮሞ ህዝብ ነው የፊንፊኔ ህዝብ ማለት የአፋር የሶማሌ የመላው የኢትዮጵያ የብሔር ብሔረሰቦች ህዝብ ነው ከዚህ ግጭት የሌለበት ችግር የሌለበት ነው ለምንድነው የታቀደው ፕሮግራም ብራችንን ተበላን ነው በቃ ያም በአጠቃላይ ሰደመድመው በአጠቃላይ ኢንጀነራል የሁሉንም ሰብስቤ ሳየው ገንዘባችንን ተበላን ነው የትኛው ገንዘብ በቦቴ ጭነው ሲያስገቡ የነበረው ገንዘብ በቦቴ ጭነው ሲያስገቡ የነበረው ክላሽ በክላሹ ላይ ወጣው ገንዘብ በቦምቡ ላይ ወጣው ገንዘብ በመትረየሱ ላይ ወጣው ገንዘብ በዛው ሁሉ ክላሽንኮቭና ማካሮፍ ሽጉጥ ላይ ወጣው ገንዘብ የት ገባ ነው ጥያቄው እርስ በርስ ነው ይተያየቁ ያሉት ባይዘ ቅኔ ነው ወሬው ቅኔ ነው ጉሸማው እርስ በርስ ነው እዛው ራሳቸው ጋር ነው መልእክተኞቻቸውን ነው ያናገሩ ያሉት ለኛ መስሏችሁ እንዳትሰሙ ለራሳቸው መልእክተኛ ነው ያ መልእክተኛቸው አሁን እስክንድር ነጋ ነው ወርቶ መጀመሪያ የተናገረው ምንም ማረግ አልቻልንም በየጉራንጉሩ አለ ሲል የሰኔ 15ቱ መድገም አልቻልንም ነው ይያለ ያለው ሽብር የሰኔ 15ቱ መድገም አልቻልንም በጣም የተደራጀ ኃይል ነው ቄሮ የሚባለው ያስፈራል ይያለ እኮ ነው ኤልቲቪ ላይ በባዶ እጁ ከ10 ሚሊዮን በላይ የተሳተፈበት ፕሮግራም የዚህ አይነት ግዙፍ የሆነ ፕሮግራም ለዛውም ትላልቅ የፖለቲከኞች የተሳተፉበት ትላልቅ ፖለቲከኞች መሃል ህዝብ የሚሳተፉበት ትላልቅ የአፍሪካ ባለስልጣናት እንግዶች የተጋበዙበት ትላልቅ የሀገሪቱ ባለስልጣናት የተሳተፉበት አክቲቪስቶች የተሳተፉበት ሙራኖች ሊቃኖች አርቲስቶች የተሳተፉበት ፕሮግራም በነጻነት አስፋልት ላይ ይሄንን ጸጥታ ማስከበር ከመንግስት አቅም በላይ ነው ሲጀመር ማለት ነው በሚገባ ቀጥ ለጥ አርጎ ያዘው ማን ነው ለመስዋዕት የተዘጋጀው ቄሮ ነው ከዚህ ትምርት መውሰድ አለበት ማንኛውም ነገር ቢመጣ ሬዲ መሆኑን ወቅ ይሄ ወጣት ሬዲ መሆኑን ወቅ ማንኛውም ነገር ቢመጣ ጭናቹ እንዳስገባችሁ ጠንቅቀን እናውቃለን ጠንቅቀን በሚገርም ሁኔታ ሽንታ መሆናቸውን የምታቁት ቦቅባቃ ቡካታ መሆናቸውን የምታቁት አንዷን ጥይት እንኳን መተኮስ አልቻሉም አንዷን ጥይት ለመተኮስ አልደፈሩም አንዷን ቦምብ ለማፈንዳት እንኳን አልደፈሩም መሳሪያ የፈሪ ነው ሲጀመር ማለት ነው ሐሳብ የጀግና ነው አሁን ሀብታሙ የት ጋር ነው ኦዴፓ ተዋግቶ ነፍጠኛን ሰበረ ምናምን ሰበረ ብሎ የሚለው ይላል እሱ የሚያቀው ውጊያ ቶክስ ነው አይደለም ቀረ ጊዜው ተገለበጠ ከዚህ በኋላ ጦርነት የቃላት ጦርነት ሲባልም እኮ ተሰማለህ እኮ የቃላት ጦርነትም አለ እኮ ሳይኮሎጂካል ዋር አለ የሐሳብ ጦርነት አለ ይሄ ሁሉ ድል ናቸው በሐሳብ ጦርነት ካሸነፍክም አሸነፍክ ድል ነው በሐሳብ ጦርነት አሸነፈ ለ4 ኪሎ የሚያበቃ ከሆነ ከዚህ በላይ ምን ድል አለ ለዛው እጥፍ ድርብ ድል ነው የሰው ደም ሳይፈስ ማለት ነው ጀግንነት እኮ ደም አፍሶ መሻገር አይደለም ደም ሳያፈሱ መሻገር ነው ጀግንነት ማለት ጀግንነት ደም አፍሶ መሻገር አይደለም ደም ሳያፈሱ መሻገር ነው ጀግንነት ኦሮሞ ያረጋው የነን ነው በትንሽ መስዋዕትነት 4 ኪሎ ገባ የሚፈልገውን ሐሳብ ይዞ
አገሪቱ ብትፈርስ ኖሮማ ምናልባት ለናንተ ድል ሊሆን ይችላል እኛ ወደ እኛው ላይ ሊፈርስ ይችላል ይሄ ታስቦበት ተነጋግረን ያኔ ተቦክቶ ተጋግሮ የተሰራ ስራ ነው ዛሬ ደረስንበት ደረጃ ላይ ያለ ነው እንቅፋቶች አሉ ጥቃቅን እንቅፋቶች እነሱ በሂደት የሚነሱ ናቸው ምንም በኦሮሞ ህዝብ ላይ የማያመጡ ለውጥ የማያመጡ ዝም ብሎ የሆነ ነገር ውዥንብሮች ይኖራሉ ከዛ በተረፈ ግን ቤዚካሊ ስትራክቸራሊ በሚገባ ነው ያሸነፈው በሚገባ ጊዜውን የተቀየረው ከቴክኖሎጂ ጋር ቀድመው መዋሃድን ይፈልጋል ከጊዜ ጋር ቀድሞ መራመድን ይፈልጋል ይሄን ያረጋው የኦሮሞ ወጣት ቄሮ ይሄን ያረጋው አንተ እዛው ደንዝዘ አንተ ያጼዎቹ 18ኛ ክፍለ ዘመን አስተሳሰብ ላይ ቁጭ ብላል ባይዘ የሆነ ከአመት በፊት የተናገርኩት የሆነ ነገር ነበር ቪዲዮ ላይ የኔ ቪዲዮ ላይ ማለት ነው እሱም ፖስት ተዋሉ ፈልጌ ካዴፓ ቀድሞ ተለውጦ የሚመጣው ቲፒኤልኤፍ ነው ብያለሁ ነው ያኔ ከአመት በፊት ነው የተናገርኩት ቲፒኤልኤፍ ትላንትና ያለበትን ችግር ቀርፎ በወጣት ተደራጅቶ አሁን ዘመኑ የሚመጥነው ፖለቲካ ይዞ ይመጣል መጥቶ የሚደመረው ቲፒኤልኤፍ ነው ካዴፓ በፊት ብያለሁ ለምን ያዴፓ እዛ አካባቢ ያሉ ፖለቲከኞች ያማራ ፖለቲከኞች ጭንቅላታቸው እንዲያለ ነው በምንም በፒንሳ ማታቀነው ሲጀመር ማለት ነው ፍሌክሲቢሊቲ ይጎለዋል ልታነቃቸው እንደቀል ልታነቃቸው አትችልም ከጊዜ ጋር የሚራመዱ አይደሉም ኢትዮጵያ ለዛሬ ለራብ ለችግር ለዚህ ላለንበት ጭቅጭቅ ለዚህ ሁሉ ችግር ያበቃን የነሱ ፖለቲካ ነው የትም ሀገር በኃይል ነው አንድን ሀገር ቢፈጠረው this is general truth በዚህ መሰረት ሚኒሊክ የና አረጋ ምናምን ምትለው በኃይል እሺ ሀገር ተመሰረተ ከዛ በኋላ ግን ሌሎች ሀገሮች ያንን ቁስል ኢሚዲየትሊ መልሰው ጠግነውታል ሲጠግኑት እነኚህ ግን ለረጅም አመታት በቤተ ክርስቲያን አስረው በምን በሃይማኖት አስረው በምን አስረው ቁስሉን ሲፍቁት ሲቦረብሩት ነው የከረሙት ቤር ቤረሰቡን አሲሚሌት ሲያረጉ ነው የነበረው ሌላውን ቤር ሲያንቋሽሹ ሲያራክሱ ሲጥሉ ሲነጅሱ እንደነጃሳ ሲያዩ ነው የከረሙት ቁስሉን ጥልቀት ነው የፈጠሩበት ጉርጓድ ቁስል የተላጠው ማለት ነው ጉርጓድ አርገው ሲቦረብሩ ነው የነበረው ይሄንን ጋላ ይሄንን ቀጥቃጭ ይሄንን ምናምን ሰውነ ቅማንት ነው ያሉ ይጠይቋል እኮ አማራ ክልል ላይ ቅማንት ነው ሰውነ ተባላለ ዛት ሚንስ ቅማንት ሰው አይደለም ይያሉ እኮ ነው ይሄ እንግዲህ ስትራክቸራል ስትራክቸር ይዞ ለመቶ ምናምን አመት የሰሩት ስራ ነው ይሄ በሁሉም ልብ ውስጥ ያለ ጉዳይ ነው ይሄ ዝም ብዬ ታሪክ ትርክት ምናምን አይደለም በጆሮ በኔ እድሜ በጆሮ የሰማሁት በጣም ብዙ የነሱን እንዲያላማራ የሚባሉ ብዙ ተረቶችን ልነግር ይችላል ከዛ በተረፈ በስርዓት በነፍጠኞቹ ስርዓት ደረጃ መጽሐፍ ላይ ጋላ እንደዚህ እስከዚህ መማር የለበትም ከዚህ በኋላ መማር አለበት ከእንደዚህ ነው በጣም ብዙ ነገር አለው ብዙ ካይል እርምጃው ባሻገር ማለት ያ ዘመን አለፈ ላይመለስ ሞተ ሐውልት ተሰራለት ያው 4 ኪሎ ሐውልት ተሰርቶለታል ታሪክ ሆኖ ተቀምጧል በቃ ካላስ ሁለተኛ ተመልሶ አይመጣም የነፍጠኛው ፖለቲካ ሁለተኛ 4 ኪሎ በአካል በህይወት ያለ አይገባም ሐውልት ተቀመጠለት እኮ በቃ that means it is dead ሞቷል ይያለ ነው ዶክተር አብይ ዛሬ ከ150 አመት በኋላ በተዘጋጀው የኢሬቻ በዓል ላይ የደህንነት ስጋት ይፈጠራል ብለው መጀመሪያ የተነበዩት ኤርሚያስ ለገሰና ነሪዮት ምናምን ማለት ነው ምንም አይነት አንዲት ጠብታው አንድ ጭኩሽ ሳትል በመጠናቀቁ በድል በመጠናቀቁ አበዱ የታለ መሳሪያው ነው ጥያቄያቸው ቦምቡ የታለ ያስገባነው ፈንጅ የታለ የላክነው ክላሽ የታለ የላክነው ማካሮፍ የትገባ ሲባል እስክንድር መልስ ሰጠ ምን ብሎ መልስ ሰጠ እስክንድር አልቻልንም ምንም ነገር ማድረግ አልቻልንም በየጉራንጉሩ በየ100 ሜትሩ
ፎሌ የሚባለው በተጠንቀቅ ቆሞ ሲጠብቀን ሲፈትሸን እያዘለለ ሲያበጥረን ነበር ብሎ አለ ለነሱ ናቸው የተነጋገሩት ልብ አርጉ እዚህ ጋር መሸወድ የለብንም ከዛ ጋር ከውጭ እየተጠየቀ ያለው ፈንድ ያረግነው ገንዘብ ለሽብር ፈንድ ያደረግነው የላክነው መሳሪያ የላክነው ክላሽ የላክነው መትረየስ የላክነው ምናምን የት ገባ ብለው ሲሉ እስክንድር መልስ ሰጠ እስክንድር ኢሚዲየትሊ ወጥቶ በየ100 ሜትሩ ፍተሻ አለ ፊንፊኔ ውስጥ በየ100 ሜትሩ በየጉራንጉሩ ፍተሻ አለ ሲል ምን ይያለ ነው ከዛ ጋር ለሚጠይቁት መልስ ጥያቄ መልስ እየሰጠ ነው ምንም ነገር ማረግ አልቻልንም ምንም ማፈንዳት አልቻልንም ምንም ችግር መፍጠር አልቻልንም ማንንም መግደል አልቻልንም ነው ይያለ ያለው ኢዚት ሎጂክ ስታስቡት ማለት ነው ፎሌ ኤርፎን ይሰርቃል ኤርፎን ቻርጀር ይሰርቃል አይደለም ይሄ ኢሹ ነው ሚዲያ ላይ የማይቀርብም ሲጀመር ምንድነው ገንዘብ ወጥቷል ይሄ ፍለፊት አደባባይ ሚኒስትር ነው በየቀኑ በቦቴ መሳሪያ እየተያዘ ነው የት ሲገባ አዲስ አበባ ሲገባ የተያዘውን አይደለም ማየት ያለብን ያልተያዘውስ የገባውስ ነው በጣም ብዙ ሚሊዮን ዶላር አውጥተው የጦር መሳሪያ አዲስ አበባ ውስጥ አስገብተዋል የደርግ ወታደሮችን አደራጅተዋል ለዛሬ ቀን ብሬቻው ላይ ግን ትልቅ ውጅንብር ለመፍጠር ቦምብ ለማፈንዳት ፈንጅ ለማፈንዳት ዝግጁ ነበሩ ለምን ዓለም ጆአር እዛው ውስጥ ነው ያለው በባዶ እግሩ አስባችሁታል ትልልቅ የፖለቲካ አመራሮች የኦሮሚያ ክልል አመራሮች የኦሮሞ ሊቃኖች የኦሮሞ አርቲስቶች የኦሮሞ ምሁራኖች ከዚህም አልፎ የኬንያ ምሁራኖች የኬንያ የፓርላማ አባል የተለያዩ አፍሪካ አመራሮች ትልልቅ ባለስልጣናት በባዶ እግሩ በሬቻው ባለ የሚሳተፍበት ፕሮግራም ነው እዚህ ጋር መቀነስ ያለብን ሰው ምትቀንስበት አጋጣሚ ነው ለነሱ ይሄንን ሊያደርጉ ዝግጅታቸውን ካጠናቀቁ በኋላ ግን ፍተሻው ንቅንቅ ማያረግ ፍጹም የተደራጀ ዘመናዊ እያንዳንዱ ቄሮ ሬዲዮ ይዞ በ100 ሜትር ርቀት እያንዳንዱ ጉራንጉር ውስጥ ገብተው ሙሉ ፊንፊኔን በሰላማዊ መንገድ የራሳቸው ዩኒፎርም ደንብ ብቻ ነው የለበሱት አንድ ነገር ብታረግ ኤርፎን ጆሮ ላይ ያለ እዚያ ነገር ገጥሞኛል እዚህ ጋር ይላል ኢሚዲየት ይደርስለታል መንቀሳቀሻ በሌለበት ያ ይሄን በሚያይበት ይሄ ዛይ ቆሞን በሚያይበት ልዩ የሆነ ጥበቃ አድርገው በስነ ስርዓት ከራሳችን ኮሮሞ ጀምሮ ነው ሲፈተሽ የነበረው ወደ ፕሮግራሙ ሲመጣ የነበረ ታዳሚ ጨምር ነው ሲፈተሽ የነበረው በዚህ ምክንያት አልተሳካም ከዛ ጋር ጮት ሲበዛ የታለ ሚል ጥያቄ ሲነሳ እስክንድር ወጣለና በየጉራንጉሩ በየ100 ሜትሩ ጥበቃው አደገኛ ነው ብሎ ሲል ለማን ነው ይሄንን እየተናገረ ያለው ብለ መገመት አለበት መሳሪያውን ለላኩት ሰዎች ነው ምንም ማረግ አልቻልንም ነው ብሎ ይያለ ያለው ከዚህ ውጪ እንደ ሰው ካሰብን በሰውኛ ካሰብን እንደ ኢትዮጵያዊ ካሰብን ከ10 ሚሊዮን ህዝብ በላይ የታደመበት በጣም ብዙ ኢምፖርታንት ቪአይፒ ሆኑ ሰዎች ህዝብ ውስጥ በዓል የሚታደሙበት ፕሮግራም እንደዚህ አይነት ፕሮግራም ላይ የጸጥታ አንድ ኮሽታ አንድ ነገር ሳይደፈርስ ይሄንን ፕሮግራም ማካሄድ መቻሉ ወጣቱ ተደራጅቶ ሊያስመሰግነው ክብር ሊሰጠውና ሌሎች ክልሎች ከዚህ ትምርት መውሰድ አለባቸው ሊባል ሲገባ ይሄንን ቡድን ይሄ ሼም እኮ ነው ውርደት እኮ ነው በቃ የመጨረሻ ዝቅጠት እኮ ነው ጥፋት ቢያጠፋ እንኳን የሰራው ይገዝፋል እኮ ምንም ቢያረግ እንኳን የሰራው ይገዝፋል የሰራው ትልቅ እኮ ነው ይሄን የሚያክል ፕሮግራም በነጻነት በሰላም እንዲጠናቀቅ ያደረገ ቄሮ እኮ ነው ፎሌን እኮ ነው የሚሰድበው በምን ሞራል አንድ አዳራሽ ተሰብስበ በስነ ስርዓት ተወያይተ መላየት ማትችል 10 ሚሊዮን ህዝብን ከተለያየ የመጣውን ህዝብ በአንድ መድረክ ላይ በአንድ አደባባይ ላይ በሰላማዊ መንገድ ሐሳቡን ገልጾ ተጫውቶ ባሉን አክብሮ ባህሉን ተቀያይሮ
እንዲለያይ ማድረግ መቻል ማለት ለዛውም 2 ቀን 3 4 ቀን ከፎረሙ ከዋዜማው ጀምሮ ማለት ነው ይሄ ሁሉ ጥበቃ የተደረገው በወጣቱ ነው በእነኚህ ሁሉ ሂደት ውስጥ አንዲት ጥይት መተኮስ አልቻሉም ታቅፈው ነው የቀሩት ታቅፈው አንዲት ጥይት መተኮስ ሳይችሉ ታቅፈው ቀሩ ይሄ ነው ያሳበዳቸው ይሄ ነው እኝኝኝኝኝኝ የሚያረጋቸው ባይዞ የሽመልስ ንግግር አይደለም ነፍጠኛ ነው ነፍጠኛው እኮ አብዛኛው ኦሮሞ ነው የነበረው አይነ ስላሴ ኦሮሞ እኮ ነው ደርግ ኦሮሞ እኮ ነው እራሱ ከሚኒሊክ ጋር ሲሰራ የነበረው ጎበና ዳጨ ኦሮሞ እኮ ነው የነፍጠኛ ጉዳይ አይደለም ያሳረራቸው ያቀዱት እቅድ ፕሮግራም አድርገው ገንዘብ ፈንድ አድርገው ለአንድ አመት ከምናምን ኢንቨስት ሲያረጉ የነበረው ገንዘብ ጆዋር ማል አዲስ አበባ ላይ እየተገበታተረ ለዛውም ለየት ያለ ደማቅ አረንጓዴ ልብስ ሲለብስ መልእክት ነበረው ጆዋር መልእክት ነበረው ስናይፐር ያለው ካለ ምን ያለው ካለ ተዘጋጀ ካለ ነጥሎ ተኩሶ መምታት ይችል ነበር ለምን ከለርፉል ነበር ጆዋር ከዛ ውስጥ ሰላም ነው ማለት ነው ኤሪያው በራሱ 100% ተማምኗል በወጣቱ ተማምኗል ሙሉ በሙሉ ፎቅ ላይ አልቀረም ምድር አልቀረም በሙሉ በፎሌ ተወሯል ምንም ምትንቀሳቀስበት ምንም እንደዚህ አንድ ብርጭቆ እንደዚህ መወርወር የምትችልበት አጋጣሚ አልነበረም ይሄን ያበሳጫቸው ይሄ ነው ያሳረራቸው በግልጽ አማርኛ የነኚህ ሰዎች ጮት ከምንም ነገር አይደለም የሚመነጨው የዚህ ወጣት ተደራጅቶ ከ10 ሚሊዮን ህዝብ በላይ የታደመበትን ፕሮግራም ይሄ ሁሉ ቪአይፒ ሰዎች በነፃነት በእግራቸው ሲንቀሳቀሱ የነበሩበትን ፕሮግራም ከአፍሪካ ሁሉ ሳይቀር ከትግራይ ከሲዳማ ከአፋር ከቤኒሻንጉል ጉሙዝ ከንትን ከወላይታና ከሲዳማ የመጡ ታዳሚዎች ሁሉ በነበሩበት ከ10 ሚሊዮን ህዝብ የሚያክል ህዝብ በሰላም ወጥቶ እንዲገባ ማረጋቸው ነው ያስነቀላቸው ነገ በኃይልና በጉልበት የነፍጠኛን ስርዓት እንዘረጋለን ብለው የሚያስቡና የሚያቅዱ ሰዎች እንዴት አርገን ነው አሁን ጭንቀት የሆነባቸው ያ ሁሉ መሳሪያ ገብቶ አንድ መተኮስ አልቻሉ ምን ያህል ሽንታም እንደሆኑ ይው ምን ያህል ሽንታም ቦቅባቃ ፈሪ እንደሆኑ ይዋቸው ምን ያህል አንዷ ወጣቶች ማለት አልቻለችም አንድ ሰፈር ላይ አንድ ነገር ማፈንዳት አልቻሉም አንድ ሰፈር ላይ አንድ ውሃ እንደዚህ መድፋት አልቻሉም ያ ሁሉ የገባው ቦምብ ያ ሁሉ የገባው ፈንጅ ያ ሁሉ የገባው ማካሮፍ ክላሽ ውሃ በለው እዛው አልጋ ስር እንደተቀመጠ ነው የቀረው መጀመሪያ የሚዋጋው ምንድነው ልብ ነው ልብ ደግሞ የሚነሳው ጀግንነትን የሚጎናጸፈው እውነት ሲኖረው ነው ሐቅ ሲኖረው ነው ለገንዘብ ማንንም መስዋዕትነት መሆን አይፈልግም ለምን ገንዘብ ለምን እንደምትጠቀመው ልትበላው እኮ ነው ገብቷል ልትበላው ነው ለመብላት ምን ያስፈልጋል መኖር አለበት አሃ ስለዚህ መኖር ካለብህ የምትተኩሰው ቶክስ አንተን የማያጠቃ መሆን አለበት ተጊዜ የሆነ ቦታ ይዘህ ሽብር ፈጥራ አንተን የማይመታ መሆን አለበት ይሄ የገንዘብ ትግል ነው የመስዋዕት ሲሆን ግን እምትፈራው ነገር የለም ልብ ድፍን ነው የሚሆነው ለመሞት ነው የምትወጣው አንተ ኖረ ልትበላው አይደለም ለልጆች ለታሪክ ለቤተሰቦች ለማንነት ስትል ነው የምትሞተው ሐቅ ሲኖር እውነት ስትይዝ ትግሉ ይሄን ይመስላል እውነት ስትይዝ ትግሉ ልብ ሙሉ ይሆናል ደንዳና ይሆናል በባዶ ጆተ የታጠቀውን ታንበረክካለ እውነት ስትይዝ ግን እውነት ከያስክ ነው ለገንዘብ ተልከ ግን አሁን እንደዚህ እንዳደራጇቸው እነ ኢሳት እነ ሪዮት እነ ኢትዮሶር 60 እንዳደራጁትና እንዳፈሰሱት ገንዘብ እኮ ቢሆን ኖሮ ፊንፊኔ ውስጥ የገባው መሳሪያ ከልክ እኮ የለውም ከልክ በላይ ገብቷል
ግንስ እነኛ ተኳሾች ምንድን ይፈልጉት አላማ አላቸው ሲባል የላቸው የግዴታ ያቺን የምትመጣውን ዶላር ለመቀራመት ነው ዶላር ለመቀራመት ደግሞ መጀመሪያ ምን መሆን ይፈልጋል መኖርን ይጠይቃል እኔ የነሱ መልእክት ማስፈጽመው ለገንዘብ ስል ከሆነ መኖር አለብኝ ማለት ነው ለምን እንደምኖረው ገንዘቡን ለመብላት ስለዚህ እኔም በማይነካይ መንገድ ነው ቦምቡ ሞርወር የምፈልገው እኔም በማይነካይ መንገድ ነው መተኮስ የምፈልገው እኔም በማይነካይ መንገድ ነው ሽብር መፍጠር የምፈልገው አያችሁ በዚህ ጊዜ አይሳካም በዚህ ጊዜ ባዶ እጁን የቆመ ፎሌ በቁጥጥር ስር ያውላል በየ100 ሜትሩ የተደረደረ ወጣት ሬዲዮ ይዞ እየተገናኘ ምን ችግር አለ እዛ ጋር እዚህ ሰፈር ምን ችግር አለ በየቀበሌው በየወረዳው ሲል ወጣ ብሎ ያሉ አለ ወጣቱ ተመልሶ ይተኛል ኢሚዲየትሊ ያሰማራቸው እስክንድር ወጥቶ ኢሚዲየትሊ ነው መልስ የሰጠው ለነዚህ ለላኩት ሽብሩን ላቀናበሩ ሰዎች መልስ የሰጠው እስክንድር በፍጥነት ነው በየጉራንጉሩ ነው ያለው እስክንድር ለምን አስፈለገ እስኪ ንግግሩን አዳምጡት በየጉራንጉሩ በየ100 ሜትሩ ወጣቱ ቆሟል ፎሌ የሚባል ቄሮ ቆሟል አለ ምን ይያለ ነው ባይቆም ኖሮስ በየጉራንጉሩ ምን ሊደረግ ነበር ቢያንስ ከጉራንጉር ወደ ሜን ሮድ ይተኮስ ነበር ከጉራንጉር ወደ ዋናው መስመር ይለቀቅ ነበር አይወርወር ነበር ይሄንን መረዳት ነው መቻል ያለብን ስለዚህ በአጠቃላይ የሽመልስ የነፍጠኛው ስርዓት እዚህ ጋር ነው የኦሮሞ ህዝብ የተዋረደው እዚህ ጋር ነው የኦሮሞ ህዝብ መዋረድ የጀመረው እዚህ ጋር ነው ኦሮሞ ቅስሙ የተሰበረው መጀመሪያ ዛሬ ያ ታሪክ ተቀይሮ ሰብረናቸዋል በሳይኮሎጂካሊ ነው ሰብረናቸዋል ያለው እነማንን ነፍጠኞችን ነፍጠኛ ሁለተኛ ዳግም ላይ መጣ ተሰብሯል ዛሬ አይደለም አመድ የሆነው በ1983 ነው ባይዘይ እንክትክቱ የወጣው ማለት ነው ያዴክ ሲገባ ነው የተሰበረው 83 ዓመተ ምህረት ነው ያበቃለት የነፍጠኛ ስርዓት ከኢትዮጵያ ላይ ዛሬ 28 ዓመት ሆኖታል ነፍጠኛ ከተሰበረ ብቻ ሳይሆን ዱቄት ከሆነ ከ28 ዓመት በኋላ የሚያወራም ዛሬ የድል አጥቢያ ጀግኖች ነንባይ ናቸው ያወሩ ያሉት ያወሩ ይሄ ደግሞ የኦሮሞ ባህል ነው የዲሞክራሲ ስርዓት መዘርጋት የኦሮሞ ባህል ነው ሰው ይፈልገውን ያወራ ወደ ተግባር ላይ ግን የለም አው ቦንሳ ኦሮሚያ ይውጡ ችግር የለውም ስለዚህ ማለት ነው በአጠቃላይ ልብ የሌላቸው ሽንታሞች ቦቅባቃዎች ቡካቲያሞች ብቻ ሳይሆኑ ቡኮች ናቸው ነፍጠኛ ሳይሆኑ እነዚህ ንፍጣሞች ናቸው ላጫሞች ናቸው ሲጀመር ማለት እንደዚህ ልካቸው መንገር ያስፈልጋል አንዳንድ ጊዜ ሰው ልብ ቢኖረው እኮ ይሄን ሁሉ መሳሪያ ታጥቆ እንደው ወደ ላይ እንኳን ይተኩሳል እኮ አንድ ጥይት ቢተኩስ ምን ያህል ህዝብ ያሸብራል ልብስ ይሄንን የመሰለ 10 ሚሊዮን ህዝብ መጠበቅ ማለት እኮ በጁንያ ሙሉ ቁንጫ ሰብ እዚህ ጋር ደፍተን እንደመጠበቅ ነው እኮ ይሄንን ግን ተደራጅቶ የኦሮሞ ወጣት ቀጥለጥ አርጎ የፊንፊኔ ላይ አንድ ሰው ሳይጎዳ ከዚህም ወገን ምንም አይነት ግንኙነት ሳይፈጠር ማላቸው ከፍቅር ከሰላም አብሮ ከማክበር አብሮ ከመብላት ከመጠጣት ባሻገር ማለት ነው ሲጀመር የፊንፊኔን ህዝብ ስለሬቻ ወርዳችሁ ብትጠይቁ ባሁን ሰዓት ምን ነው በየወሩ በሆነ ነው የሚለው ምን ነው በየወሩ በመጣየ በዓል ነው የሚለው ለምን ጥቅሙን ነው አልጋው ዘጭ ብሎ ተከራይቶ የሰራው ምግብ እንዳለ ተሽጦለት ያዘጋጀው ለስላሳ ሚሪንዳ ሻይ ቡናው ተጠጥቶለት ገበያው ደርቶለት በየቡና ቤቱ ቢራ በሳጥን ዱቄቶን አልቆ ተሽጦለት ውስኪ ወርዶለት ምን እንደምትፈልገው ይሄን ያህል ቢዝነስ ነው ሪቮልቭ የሆነው እዛ ቦታ ላይ 10 ሚሊዮን ህዝብ የሚተኛበት ያ ሁሉ እኮ ሜዳ ላይ ስቴዲየም ሙሉ ነበር እኮ መኝታ ስቴዲየሙ ሰው አድሯል መስቀል አደባባይ አድሯል ሜሊኒየም አዳራሽ ውስጥ አድሯል ህዝብ አልጋቶ እኮ ነው ብራቶ መሰለ እንዴ ተዘጋጅቶበት ነው ሰው ለሬቻ ሲመጣ የሚመጣው አዲስ አበባ ውስጥ ፊንፊኔ ውስጥ አንድ ቦታ አልጋ አልነበረም አንድ ቦታ አንድ አልጋ አልነበረም ፊንፊኔ ውስጥ ቀድሞ ነው ቡክ የተደረገው
ከሳምንት ከ15 ቀን በፊት ነው የተያዘው ብልጥ የሆኑ ሰዎች አሁን ለኔክስ ደግሞ ያሻሽላሉ ልክ እንደ ቢሾፍቱ ማለት ነው ቢሾፍቱ ላይ እሬቻ ሲመጣ ሰዎች ቤታቸውን እቃቸውን ቁምሳጥናቸውን አውጥተው ፍራሽ ደርድረው ያከራያሉ አብረው እየበሉ አብረው እየጠጡ ያገኙዋትን ይቋደሳሉ ነገ ፊንፊኔ ላይ ነው የሚሆነው ስለዚህ ፊንፊኔ ህዝብ ጥቅሙን ነው የሚያየው እነኚህ ሰዎች ኢትዮጵያውያኖች ናቸው የራሱ አካል ባለሙሉ መብት አገራቸው መሬታቸው ይባለቤት ናቸው ያቀዋለንን ከነሱ ጋር ነው አብሮ የሚኖረው ከነሱ ነው የሚሸምተው ከነሱ ነው አብሮ የሚጠጣው የእስክንድር የበሽተኛ ሽንት ለፊንፊኔ ህዝብ ምግብ አይሆነው መጠጥ አይሆነው ውሃ አይሆነው ጠንቅቆ ያቃለ ፊንፊኔ ህዝብ ጠንቅቆ ማለት ነው ያሁኑ ጩኸት ከፍየሉ በላይ ነው ስለ ፍየሉ ልንገራችሁ አንዷ ውሽማ አላት ባለ ትዳር ነች ከዛ በኋላ ውሽማዋ ሞተ እንዴት ብላ ታልቅስ ከባሏ ጋር ለቅሶ ሄደው ምንም ማልቀስ አልቻለችም ደርሰው ሲመለሱ ፍየሏ ሞታ መኪና ገሽቷት ሞተች ተባለ ፍየል ቤት ውስጥ ያዙይ ሊቀቁኝ ብላ የዛ የውሽማዋ ሞት በዚህ በለቅሶ አቀለጠችው አደራቸው ቤቱን አቺ ነገር አለ ባልየው እቺ ለቅሶ ከፍየሏ በላይ ነች አለ እዛ ማለት ነው እቺ ለቅሶ ከፍየሏ በላይ ነች ሲባል ሌላ ነገር አለ ማለት ነው እነ እስክንድር እነ ምናምን ቆምጬ ተከላላ ነፍጠኛው እሪ ሚለው ነፍጠኛ ለምን ተባልክ አይደለም 28 አመት ራሱ በራሱ አንደበት አማራ ክልል በሪ ነፍጠኛ ሲል ነበር ራሱ ያዴፋ መረር አሰማኝ ዛሬው ወጥቶ ተቃወመው ራሱ ነፍጠኛ ሲል ነበር ዛሬ ለቅሶዋ ከፍየሏ በላይ ለምን ሆነ ሲባል ይሄ ፕሮግራም የተበሉበት ገንዘብ አለ የተበሉበት ነው ያ ሁሉ እቅር ታቅዶ ሚጠሉትና የሚፈልጉት የተዘጋጁለት ኦሮሞ ህዝብ 10 ሚሊዮን በላይ መጥቶ ፊንፊኔ ውስጥ በሰላማዊ መንገድ ይሄን ያህል ቪአይፒ እነኚህ ሁሉ ቪአይፒ እግራቸውን ሰቅለው መሃል ከተማ ውስጥ እንደፈለጉ ተዝናንተው ባላቸውን አክብረው መውጣታቸው ነው ያነቀላቸው ሌላ ነገር አይደለም ነቀሉ ሰዎቹ ለቅሶው ከዚህ ነው የሚመነጨው እንጂ ሌላ ለቅሶ ሌላ ችግር ኖሮ አይደለም በፍጹም የሽመልስ ንግግር እነሱን የሚያበሳጭ አይደለም ያበሳጫቸው ተበሉ ዶላራቸውን ተበልተዋል ያ ሁሉ መሳሪያ አዲስ አበባ ፊንፊኔ ውስጥ አስገብተው ያ ሁሉ ቦምብ አስገብተው ያ ሁሉ ክላሽ አስገብተው ተበሉ አንድ የሚተኩስ ጠፋ በዚህ ጊዜ ሁለተኛ አንልክም እንዳውም እስካሁን ተበልተናል አይነት እንትን ጉምጉምታ ሲሰማ እስክንድር ወጣዳ መግለጫት ነገር ትዊተሩ ላይ ዱቅ አረገ በየጉራንጉሩ አለ እስክንድር በየጉራንጉሩ በየ100 ሜትር ፎሌ የሚባል ቄሮ በፎሌ ስም የተደራጁ ቄሮች ሰውን ቁጭበል ዝለል ምናምን ሁሉ ይያሉት ነው ኤርፎን ቻርጀር እየቀሙት ዩሲ እንግዲህ ቦምብ ምናምን አለች ማለት ነው በቻርጀርም ተልቋል ወይ በኤርፎንም ተልቋል ማለት ነው ይሄ ቀድሞ ተደርሷል በምን ቴክኖሎጂ ፈንጅ ሊኖር እንደሚችል በምን አይነት ነገር አዋ ሞባይል ለምሳሌ ቻርጅ ከሌለው ስትነካው ማያበራ ከሆነ ሞባይል የትም ሴኩሪቲ ቦታ አታልፍም ለምን ውስጡ ፈንጅ ሊኖረው ይችላል ሞባይል ነው በለካልክ ይሄ ሞባይል ስለመሆኑ አብርተ ማሳየት አለብህ ድፍን ኮነ ቻርጅ የለውም ካልክ እዚህ ነው ቁጭ የሚለው አይገባም ወደ ውስጥ በሞባይል ቀፎ ውስጥ እኮ ብዙ ነገር ማስገባት ትችላለህ ውስጡ አሃ በቻርጀር ውስጥ ብዙ ቦምብ ፈንጅ ማስገባት ትችላለህ ስለዚህ ሞባይል ኪያስ ካብርተ የምታሳየው ለካ ቄሮ ፎሌ ያንተን ቻርጅ ወስዶ ሊጠቀምበት ነው ፈስ አይደለም ያቁታል ይሄ መልእክቱ ምንድነው ገብቷቸዋል አንደኛ እነ ኤርሚያስ ለገሰ እነ ታማኝ በየነ እነ ሀብታሙ ገንዘቡ የሚሰበሰበው ከማን ነው ከዲያስፖራ ነው
ከዲያስፖራ በሚስጥር ለትግል ለመሳሪያ መግዣ ምናምን ተብሎ የተሰበሰበ ገንዘብ አለ ኦሮሞ የኑሉ ሬቻውን ሲያከብር ፊንፊኔ ላይ ያዋጣነው ገንዘብ የታለ ምን ጥያቄ ይቀርብባቸዋል ምንድነው እየተሰራ ያለው ነገር የሚል ጥያቄ ይቀርባል በዚህ ጊዜ ያንን ጥያቄ እነሱ ወደዚህ ሪፍሌክት ያደርጋሉ እስክንድር ወጥቶችን ኃላፊነት ወስዶ አዲስ አበባ ላይ ለዚህ ሽብር ጥቃት ለእነን ሁሉ ለማድረግ እየሰራ ያለው እስክንድር ነው እስክንድር ወጥቶ ነው መግለጫ የሰጠው በየጉራንጉሩ በየ100 ሜትሩ ፎሌ የሚባል ቄሮል ያንቀሳቀሰን አልቻለም ነው መልክቱ ነው ባጭሩ እንጂ በየትኛው መመዘኛ በየትኛው የሰው አይምሮ ይሄን የሚያክል ፕሮግራም ባእል ይሄን የሚያክል የባህል ፕሮግራም በጣም ብዙ ቪአይፒዎች አርቲስቶች ባለስልጣናቶች የታደሙበት ይሄን የሚያክል ፕሮግራም መምራት መቻሉ ወጣቱ በባዶ እጁ ተደራጅቶ የፖሊስን ኃላፊነት ወስዶ ይሄንን ፕሮግራም መርቶ በሰላም አጠናቆ ማስረከቡ ሊያስመሰግነውና ከሱ ትምርት ሊወሰድ ይገባል እንጂ ትግራይ ክልል ወጣቶች ተደራጅቶ ይሄንን ስራ ነገ ላሸንዴ መስራት አለባቸው አማራ ክልል ነገ ለሚፈልገው ባህል ማዋል አለበት ሲዳማ ለእጀቶ ደግሞ ለጨምበላላ ማዋል አለበት ለመሳሰሉ ለራሳቸው በዓላቶች ላይ ወጣቱ በምን አይነት መልኩ ተደራጅቶ ፖሊስ ከጸጥታ አካሉ ጋር ሆኖ ራሱ ኃላፊነት ወስዶ የዚህ አይነት ፕሮግራሞችን መምራት እንዳለበት ትምርት ሊወሰድበት ነው የሚገባው በተለይ አሁን ሀገራችን ውስጥ ካለው ችግር በደቦ ከሚፈረድ ዝም ብሎ ከመንገድ ላይ ተነስተን ዝም ብለን በስሜታዊነት ሳናጣራ ሳናረጋግጥ በየተወሰደ ካለውን እርምጃ ያለውን እርምጃ ለመከላከል እንኳን በህዝቦች ላይ የሚደርሰውን አደጋ ለመቀነስ እንኳን ወጣቱ በዚህ መልኩ ተደራጅቶ ኢንፎርሜሽን ተቀያይሮ የህዝቡን ሰላም ቢያዝ ማስጠበቅ መቻሉና እነን ሽግግር ምርጫውንም ሁሉ ነገር እንዳው ምርጫ ላይ ያወሩ ነው ይሄ ፎሌ በዚህ አይነት ምርጫ ምናምን ብሎ ቅድም ሲያወራ ነበር አብታሙ ምርጫ ለማጭበርበር ኮሮጆ ለማጭበርበር ዘንድሮ አትችልም በአበደን አትችልም በምንም ታምር ማለት ነው የህዝብ ድምጽ በትክክል ይታያል በትክክል ማለት ነው ካሸነፍክ ስልጣን ላይ ትቀመጣለህ ከተሸነፍክ ትወጣለህ ምርጫ ላይ ምን አያችሁ ኤርፎን ይሰርቃሉ ቻርጀር ሰረቁ ሰውን ቁጭ ብድጋ አደረጉ ስለዚህ ምርጫ ላይ ኮሮጆ ሊሰርቁ ነው ሊል ነው ኖ ፎሌ ለዚህ አይደለም የታገለው ቄሮ ለዚህ አይደለም የታገለው መብትን ይጠብቃል መብቱን ያስጠብቃል ከዚህ በኋላ ቄሮን በማሸማቀቅ ምን ብታሸማቀቁት ምን ብትሉት ጭራሽ ድንጋይ ብረት እየሆነ ነው የሚሄደው ከዚህ በላይ ጀግንነት የለም በቃ የጀግንነት ልክ ነው የታየው በዘንድሮ ሬቻ ላይ የጀግንነት ጥግ ነው የታየው 10 ሚሊዮን ህዝብ የተሳተፈበትን ፕሮግራም ያለ ምንም ጸጥታ ችግር በባዶ እጅ በግርማ ሞገስ ብቻ በቁጥጥር ስር ማዋል ማለት ከዚህ በላይ ጀግንነት የለም ይሄ ነው ያስፈራቸው ከዚህ በኋላም ምንም ሺ መሳሪያ እኔ ለዲያስፖራ መመክረው ዝም ብለ ኪስን አትበዝብዝ ልጆችን አሳድግ የኦሮሞ ህዝብ ወደ ኋላም ወደፊትም ምንም ነገር የለም ከኋላም ከፊትም ምንም ነገር የለም ኢትዮጵያ በመትባለው ማቀፍ ውስጥ የኦሮሞ ጥያቄዎች ይመለሳሉ ከመቶ ይመለሳሉ የኦሮሞ ህዝብ ጥያቄው መመለስ ደግሞ ለኢትዮጵያ እፎይታ ነው ለዛች ሀገር ሰላም ነው አንድ ማለት ነው የብሔር ብሔረሰቦች ጥያቄ በሙሉ ሳይሸራረፉ ይመለሳሉ ይሄ ለኢትዮጵያ ህዝብ ሰላም ነው እፎይታ ነው ከዚህ በኋላ የትላንትናው የነፍጠኛው ታሪክና የነፍጠኛው ማንነትና ስርዓት ተመልሶ ኢትዮጵያ ላይ ሊያብብ አይችልም ካፍ የዘለለ ከመሰዳደብ የዘለለ ከዚህ ከሶሻል ሚዲያ ላይ ከኛ ብሽሽቅ የዘለለ መሬት ላይ ሊወርድ አይችልም ዝግ ነው ማረፊያ የለውም አውሮፕላኑ ያኔ ጫና አውሮፕላን ምድር ላይ ማረፊያም መንደርደሪያም የለውም አትልፉ ይሄ ቻፕተር ዝግ ነው
ይሄ ቻፕተር ዝግ ነው ዛሬ ምላተ ቀብሩን ያረዳችሁ ዶክተር አብይ ሚኒሊክን ከሰል አርጎ በሐውልት በድንጋይ ሰርቶ ሲያስቀምጥልን ምን ይያለ ነው በቃ ነበር ነው ታሪክ ነው ድሮ ኢትዮጵያ ውስጥ እዚህ ቦታ ላይ ነፍጠኛ ስርዓት ነበር ተመለሰ ምትገባማ ቢሆን ኖር ሐውልት እኮ ሊቀመጥልህ አይገባም እኮ ያን ደሞ ቀጣይ ቄሮ ደሞ ከጭራሹ ነው አመድ ያረጋግላል ያፈርሰዋል የሚመጣው ደሞ ያፈርሰዋል ይሄንንም ዶክተር አብይ ነገነባለ በአካል ምትገባ ቢሆን ኖር ሐውልት ያስፈልግም ነበር በቀላሉ ማለት ነው ሐውልት ለሞተ ሰው ነው የሚደረገው ስለዚህ ያ ስርዓት ሞቷል መሞቱን ነው ያበሰርነው በሐውልት 4 ኪሎ ግቢ ሁለተኛ የነፍጠኛ ስርዓት እንደማይገባ ነው ያበሰረ 4 ኪሎ ግቢ ሁለተኛ የነፍጠኛ ስርዓት ዳግም ላይመለስ ማሸለቡን ነው የነገረ ከዚህ በተረፈ ወጣቱ ላደረገው ነገር ምስጋና ነው የሚገባው ቄሮ ላደረገው ነገር ምንድነው ሚስጥሩ ተብሎ ከሱ ልምድ ነው መወሰድ ያለበት ልምድ ነው መወሰድ ያለበት እንጂ በምንም ታምር ይሄንን እንደ ስጋት ማከል አድርጎ ይሄንን እንደ ስጋት መግለጹ ፈጽሞ የማያስኬድ የማያዋጣ መንገድ ነው ኮሮሞ ጋር እንደዚህ አይነት ትግል ለማንም አይበጅም አያዋጣችሁም በተለይ ራሳችሁን አማራንን የምትሉ ሲጀመር እኔ አማራ እንደሌለ ነው ማቀው አላውቅም አማራ የሚባል ብሔር የለም እኔ አይደለም ያልኩት ሙራኖች ናቸው ያሉት የማን ሙራን የኦሮሞ ሙራን ቢል አላምንም የሲዳማ ሙራን ቢል አላምንም የሱማሌው ቢል አላምንም አማራ ነኝ የሚለው ራሱ ያማራው ሰው አማራ የሚባል የለም ይያለኝ ነው አጥንቶ ነው ዝም ብሎ አይደለም በፕሮፌሰር ደረጃ በትላልቅ ሙራኖች ደረጃ በመንግስት ደረጃ እነከነ ፕሮፌሰር መስፍን መንግስቱ ኃይለ ማርያም እነ ኢንጂነር ይልቃል ሌሎችም ኢሳት ላይ ቀርበው አማራ የሚባል ማንነት የለም አማራ ማለት ክርስቲያን ማለት ነው ብለዋል ስለዚህ የዚህ ፕሮግራም ያበሳጫቸው ሰዎች ካሉ ለምን ተበላን ነው የተበሉት ምንድነው ብራቸውን ተበልተዋል የተረዳውት ይሄንን ነው የሽመልስ ንግግር በፍጹም ለዚህ አይደርስም ነፍጠኛ ዛሬ አዲስ አይደለም 28 አመት ስንሰማው የነበረ ነው ይሄ ነፍጠኛ ጠባብ ትምክተኛ ምናምን ይሄማ ስንባባል ስንረጃጭ መጣነው ነገር ነው ይሄ አይደለም የተዋጣው ገንዘብ የገባው መሳሪያ ክላሹ ቦምቡ ፈንጂው የተገባ ነው እንዴት በዚህ ሽብር ላይ አልዋለም ነው ጥያቄው ጭቅጭቃቸው ነው ለዚህ ነው መልስ የሰጠው እስክንድር የሰጠው መልስ ለዚህ ነው በየጉራንጉሩ በየ100 ሜትሩ ፍተሻ አለ ሲል ፍተሻ ባይኖር ኖሮስ ብለ ደግሞ ድጋሚ ጠይቀዋል ጉራንጉሩ ላይ ፍተሻ ባይኖርስ ከጉራንጉሩ እውነት ተተኩሳለ ማለት ነው ከጉራንጉሩ እውነት ተወረወራለ ማለት ነው እንደዚህ ነው ከጀርባ ያለው ንግግር ነው ማየት ያለብን ሲቀባበሉ የውለከው ከውጭና ከውጭ ያሉትን ንግግሮች ስትገጥሟቸው የሚሰጠው ሴንስ የነን ሴንስ ነው የሚያመጣው ሌላ የሽመልስ ንግግር ነፍጠኛ ብርቅ ነው እንዴ ሲጀመር ነፍጠኛ ማለት ስርዓት ነው ባለቤት ነኝ ብሎ ካለ ደግሞ ዛሬ ጎሽ እንዳውም አሪፍ ሆነ እኛ የነፍጠኛው ስርዓት እንዳለፈና ተወቃሽ እንደሌለው ነው ምናቀው ለታሪክ ነው ለልጆቻችን የምናስተምረው ዛሬ ደግሞ አለው የሚል ካለ መልካም ለሰራው ስራ ተጠያቂ ይሆናል ማለት ነው በህግ እኔ ነፍጠኛ ነኝ የሚል ካለ ለሰራው ስራ በህግ ተጠያቂ ይሆናል ማለት ነው ኃላፊነቱን ይወስዳል ማለት ነው እኛ እስከምናቀው ግን ከሚኒሊክ ጋር ጎበና ዳጭ ያለ ሚኒሊክ ሲወርድ ዘውዲቱን የመጣቸው ዘውዲቱ ብዙም አልቆየችም ኃይለ ስላሴን የተቀበለው ከኃይለ ስላሴ ቀጥሎ ደርግ ነው የነበረው እስከ ደርግ ድረስ ያሉት ነፍጠኞች ናቸው እንዳሉ በነፍጥ ነበር ሲመሩ የነበረው
የነፍጠኛው ስርዓት ግን ኮምፕሊትሊ ከኢትዮጵያ ምድር ላይ ኡፍ ብሎ የጠፋው 1983 ነው አከተመ ከዛ በኋላ ህገ መንግስት አለን ብሔር ብሔረሰቦች ራሳቸውን ማስተዳደር ጀምረዋል ሙሉ ነው ሙሉ አይደለም ጉድለት አለው ጉድለት የለውም ጉድለትማ ስላለው ችግር ስላለበት ነው አሁንም ታግለን እዚህ ጋር ደረሰው ዞሮ ከዚህ በኋላ የሚያዋጣው ኢትዮጵያ ውስጥ ሰላማዊ ትግል ነው መሳሪያ ነፍጥ ያው አማራ ክልል ከአመት በፊትም ተናግሬ ያለው ገና እንደ ሞቃዲሾ ይሆናል ያ ቦታ ገና ብያለሁ ዝም ብላችሁ የኔን ቪዲዮ በፊቱን ስሙኝ እዚህ ውስጥ የኔ ፎሎወር ካላችሁ ሁላችሁም ሰምታችሁኛል ከዚህ በፊት ተናግሬ ያለው ይሄንን ነገር እዛው እርስ በርሳቸው ነው የሚባሉት እዛው እርስ በርስ ትባላለ እንዳልኩ እነደመቀ አርጎ በሏቸው አሁን ደግሞ የራሳቸውን አንድ ማንን ነው እንትናን በልተውታል ማን ነው ስሙ ጻፉት እስቲ ኮሜንት ስር ትላንትና ይሞተው ስለዚህ እዛው እርስ በርስ ገና ትንቀማቀማለ ምክንያቱ ሲባል የትም አገር ላይ ተደርጎ የማይታወቅ ከሊቅ እስከ ደቂቅ መሳሪያ እስከፍንጫ ታጥቀዋል ጊዜው የመሳሪያ አይደለም በመሳሪያ ታጥቃ አንተ መጠጥ ቤትም ገብቶ ሲጨፍሩ የመጠጥ ቤቱ ባለቤት መሳሪያ ያለው አስተናጋጁ መሳሪያ ያለው ካሸር መሳሪያ ያለው ዘበኛው መሳሪያ ያለው ማንን ይሰማል ከዚህ በኋላ ከጠጡ በኋላ የለም እኮ መደማመጥ በቃ መታቆስ ብቻ ነው እዛው እርስ በርስን ምትባለው ተደራጅቶ ለመንቀሳቀስ ተደራጅቶ ራስን ለመከላከል መሳሪያ አይደለም የሚያስፈልገው ሐሳብ ነው የሚያስፈልገው ሚሸጥ ሐሳብ እውነት የያዘ ሐሳብ ካለ ራስ ደረትን ለመሳሪያ ለመስጠት ራስን ለመሞት ተወጣለ እውነት ያልሆነ ሐሳብ ስትይዝ ግን ለመግደል ነው የምትወጣው ለመግደል ነው እኔ ሞታለሁ ብላ አታስብም ይሄ ደግሞ ተሸናፊ ነው የሚያደርገው አስቻለው ሚሉት ነው አስቻለው ነው ስሙ ትላንት የሞተው ፖስት አድርጌዋለሁ ስሙን ረስቼው እንጂ አስቻለው ደሴ yes አስቻለው ደሴም በሏት ትላንት ማን በላው ኦሮሞ በላው አልበላውም ቲፒኤልኤፍ በላው አልበላውም ቅማንት አገው በላው አልበላውም ራሱ በላው እንደዚህ ነው እርስ በርስን የሚባለው መሳሪያ በመንግስት እጅ ብቻ ነው መቀመጥ ያለበት ስለዚህ የአማራ ክልል ዝም ብለ ማዳመጥ ነው በተለይ ሰርግና ምላሹ ከምርጫ በኋላ እናያለን ከምርጫ በኋላ እዛ ዝም ብለ መስማት ነው ጥጊዘ ብቻ ማየት ነው ገና ነው አይበርድም እዛ ይሄም መሳሪያ ለመልቀም መንግስትም ካቅሙ በላይ ነው ሲጀምር ከዚህ በኋላ ከእጁ ወጥቷል ከአዴፓ በላይ ጉልበት አላቸው አስቻለው ደሴ የታጠቀውን ስናይፐር አይታችሁታል መትረየስ ስንት ጥይት አለው ወደ 300 ምናምን ጥይት ዝናር ያዘ መሳሪያ ነው ያዘው ትላንትና ታዲያ የአማራ ክልል ክላሽ ያዘው በምን በኩል ተደርጎ ነው መከላከያ ካልመጣ በስተቀር መከላከያ ታንኩን ይዞ ካልመጣ በስተቀር እነዚህ እዛው አንድ ባንድ ማይነስ ይደራረጉ በየቀኑ ከኛ ታሊና ወረቀት ይዘን -1 ማድረግ ብቻ ነው አያስደስተኝም እኔ የሚያስደስተኝ ፖለቲካሊ ስናሸንፋቸው ነው ሞታቸው አያስደስተኝም ግን ሌላ ሰው ከሚገሉ እዛው ቢጨራረሱ ደግሞ ይሻላል ወደ ሌላ ክልል ሌላውን ማብረሰብ ከሚነጃጅሱ ማለት ነው እዚህ ያለው እኛ ጋር ያለው ግን በሰላማዊ መንገድ ነው በሰላማዊ በጀግንነት ነው የኢሬቻን ባል 10 ሚሊዮን ህዝብ ያለ ምንም እንከን አንድ ሽብር ሳይፈጠር ያ ሁሉ መሳሪያ አዲስ አበባ ገብቶ ያ ሁሉ ቦምብ ያ ሁሉ ፈንጅ ያ ሁሉ ክላሽ አዲስ አበባ ውስጥ አስገብተው ታጥቀው ሲያበቁ ወጣ ብሎ ደፍሮ አንድ የሚተኩስ ሰው ጠፋ አንድ ማለት ነው ጨለም ነው ያረጋናቸው በምን በመሳሪያ ይዘን አይደለም ምንም ይዘን አይደለም ዩኒፎርማችንን ለብሰን ግን ለመሳዋት ዝግጁ የሆኑ ምንም አይነት መሳሪያ ቢላ ስለት ይዘ ብትመጣ ደረታቸውን ሊሰጡ ዝግጁ የሆኑ ወጣቶች ተደራጅተው በየ100 ሜትር ተዘርግተው ሬዲዮ ይዘው አንድ ሰው ዛጋ ቢመጣ ሁለተኛው ቀድሞ ይነግራል ኢሚዲየትሊ ያቺ ቦታ ተታወቃለች በዚህ መልኩ በኮድ የተጠና በቁጥር የተቀመጠ እያንዳንዷ ሰፈር በ100 ሜትር ቁጥር ተሰጥቷል በሚገርም ሁኔታ የደህንነት ስራ ይሄ ነው ያሳበዳቸው ያስነቀላቸው ይሄ ነው የተዋጣው ገንዘብ የትገባ ነው
ለዚህ ነው እስክንድር ወጥቶ በየ100 ሜትሩ በየጉራንጉሩ ጥበቃ አለ ብሎ ሲነግር ለማን ምን እየነገረ እንደሆነ ካልገባ አንተ ድንዙዝ ነህ ማለት ነው ደንዝዛል ማለት ነው ስለ ጉራንጉሩ ውስጥ ባይኖርስ ሜን ሮድ ላይ ብቻ ቢሆንስ ብለ ራስን ካልጠየቅ አንተ ደንዝዛል ማለት ነው ከጉራንጉር ከጀጎል መንገር ላይ ወደ ሜን ሮድ ላይ ተቆሳል ከጀጎል መንገር ላይ ወደ ሜን ሮድ ላይ ወረወራል ይሄን እንኳን ማረግ አልቻልንም እኮ ነው ያለ ያለው እስክንድር ለምን ተወካዩ እሱ ነው በአገር ቤት ባለው እንቅስቃሴ ከውጭ ያሉት ደግሞ ዲያስፖራዎቹ ናቸው ብር ያወጡ ዝም ብሎ ሰደቃ የተሰጠ ይመስላል እንዴ ሩዝ መሰለ እንዴ ከመስጊድ ይወጣ ወይን ከቤተ ክርስቲያን ይወጣ የተስካር ምግብ መሰለ እንዴ በቦቲ መሳሪያ ተጭኖ ወደ አዲስ አበባ የሚገባው በሚሊዮን ዶላር የፈሰሰበት እኮ ነው who is behind ማን ነው ከጀርባ ያለው አለ አካል አለ ይሄን አሁን የለውጥ መንግስትን የማይደግፍ አሁን ያለውን አካሄድ የማይደግፍ የሆነ አካል አለ በኃይል በነፍጥ መቆጣጠር የፈለገ አካል ማለት ነው ሩዝ አይደለም ተጭኖ ሲጫን እየተያዛለው ወይ የተስካር ምግብ አይደለም ሲጫን እየተያዛለው ጥይት ነው ቦምብ ነው ፈንጅ ነው ስለዚህ ከዚህ ጀርባ አካል አለ ማለት ነው ሰው አለ ማለት ነው የተደራጀ ኃይል አለ ግን ያ ኃይል የሚገርማችሁ የመጨረሻ ፈሪ ቦቅባቃ ሽንታም መሆኑን የታየው በዚህኛው ነው ዋና ጠላቴ ብሎ የሚለው ይሄ ኃይል የኦሮሞ ማህበረሰብ ነው የኦሮሞ ፖለቲካ ነው የሱ ጠላት የዚህ ኃይል ጠላት መሳሪያ የሚያስገባው ባውን ሰዓት ኦሮሞ አይደለም መቼም ወደ ቢንፊኔ መሳሪያ የሚጭነው ስለዚህ የዚህ ኃይል ይሄ መሳሪያ ያስገባ የጫነ ያለው አካል ጠላቴ ብሎ የሚያስበው የኦሮሞ ህዝብ ነው ይህ የኦሮሞ ህዝብ ደግሞ ከ150 አመት በፊት የነበረውን የእሬቻ በዓሉን በነፍጠኛ ስርዓት ተዋርዶ ተገሎ አባገዳዎቹ ተሰቅለው እነ ቱፋ ሙና ሜዳ ላይ በእነ ቱፋ ሙና መንደር እሬቻ ዳግም ከ150 አመት በኋላ በብስራት ሲከበር በልዩ ድምቀት ሲከበር ቆሞ ከማየት ውጪ አማራጭ የለውም አማራጭ አልነበረው ስለዚህ ይሄ መሳሪያ ሲያግዙ የነበሩ አካላቶች ገንዘባችንን ተበላናሉ ብራችን ተበላና ያሉት ዶላራችን ልጆቻችንን እናሳድግበት ገንዘብ ቺት ተደረገና ሲሉ እስክንድር ወጣና አይደለም እባካችሁ እንደዛ አይደለም በየጀጎል መንገዱ በየ100 ሜትሩ የእስክንድር መልስ ለነዚህ አካላቶች ነው መልስ እየሰጠ ያለው በየ100 ሜትሩ ጉራንጉር መንገድ ላይ ሁሉ ሳይቀር ፎሌ የተባለ ቄሮ አለ ነው ያለው ለኔርሚያስ ደግሞ ለማን ለነሱ ለዲቀ ማዘንትናቸው እንዲያስተላልፉ ብር ለሚያዋጣው ዲያስፖራ ብሩ ግን ተበልቷል የገባው መሳሪያ ትራስ ነው የሆነው የገባው ክላሽ ትራስ ነው የሆነው የገባው ፈንጂ ቦምብ ትራስ ነው የሆነው አንድ ልብ ያለው የለም ሲጀምር የሚተኩሰው ልብ እንጂ ጣት አይደለም ይሄን ነው ቢላ ሰው የሚወጋው ቢላ ስለሆነ አይደለም ነገሩ ነው ቢላ ሽንኩርት ትከትፍበታለ ወጥ ተሰራበታለ መልካም ነገር ተሰራበታለ at the same time ችግር ሲኖር ተወጋለ እምትወጋ እንድትወጋ የሚያረግ ምንድነው ልብ ሲቆሽሽ ነው ወይ ልብ ሲያዝን ነው በሆነ ነገር ስለዚህ ነገሩን የሚያስወጋ የሚባለው ይሄ ነው ክላሽን ለሚተኩሰው ጣት አይደለም መጀመሪያ ልብ መተኮስ አለበት እነዚህ ሰዎች ደግሞ መልእክተኛ ናቸው አሁን ያስታጠቃቸው ከውጪ በገንዘብ በዶላር ተልኮ የታጠቁ ሰዎች ገንዘብ ተከፍሏቸው ነው ገንዘብ ተከፍሏቸው ሲታጠቁ ገንዘቡን መብላት አለባቸው ቁጭ ብለው መብላት አለባቸው ቁጭ ብለው ለመብላት መኖር አለባቸው ስለዚህ እንዴት ይተኮሳል ምትተኮሰው እንግዲህ ተደብቀ ነው አሁን ለዚህ ነው እስክንድር ያላለው በየጉራንጉሩ ጥበቃ አለ ሲል ከጉራንጉሩ ነው ወደ ዋና አስፋልቱን የሚሻገረውን አልመው አንድ ሁለት ቢመቱ ሽብር ይፈጠራል ይሄንን ማረግ አልቻሉም ለነፍሳቸው ይሳሳሉ መጀመሪያ ብሯን ለመብላት
ስለዚህ የዓላማ ጽናት የላቸውም ልብ የላቸውም ጀግንነቱ የሚመጣው ከዓላማ ጽናት ነው ልቡ የሚመጣው መጀመሪያ ዓላማ ሲኖር ነው ዓላማ ደግሞ እውነት ይፈልጋል በእውነት ምን ጉዳት ደረሰባቸው ሲባል ምንም ኮምፕሌክስ የትላንትናው ሰዓት ለምን አይመጣም የሚሉ ከጀርባ አሉ እነሱ አይዋጉም ለነዚህ ነው ገንዘብ የሚሰጡት ገንዘብ የተቀበለው ደግሞ ህይወቱን ሰጥቶ አይደለም የሚታገለው ገንዘቧን እየበላ ስለሆነ የሚታገለው አንድ ቦታ ላይ የት ነው ቢሾፍቱ ላይ ነው መርዝ ያለው ዳቦ ከ80,000 ብር ጋር ይዞ ተይዟል አያችሁ ብሩ ተሰጥቶታል 80,000 ብር ይዟል መርዝ ያለው ዳቦ ቢሾፍቱ ይዞ ሄዶ ለታዳሚው ለበዓሉ ታዳሚዎች ሊሰጥ ነበር ወይ ሊሰጥ ነበር ለማኝም መስሎ ነው የቀረበው እዛ ውስጥ እርምጃው ስለመግባት ምን ይፈልጋል አሁን ይሄ ሰውዬ 80,000 ብር እዚህ ጋር ኪስ ውስጥ ይዞ እንዲታቆስል ትፈልጋለህ እንዴ ተታቆሶ እንዲሞትልህ እንዴት ይሆናል ብሩን እኮ ሌላ ሰው ሊበላው ነው እሱ እኮ ብሩን መብላት ይፈልጋል ስለዚህ ምን ያስፈልጋል ጥግ መያዝ ያስፈልጋል መጀመሪያ ራሱን ሴቭ ማድረግ አለበት አንድ ጥግ ላይ ቆሞ ነው የሚተኩሰው አንድ ጥግ ስር ሆኖ ነው የሚተኩሰው እሱን በማይነካው ወይንም ደግሞ ቦምቦር ውሮሱ ሲፈነዳ ፊቱን ወደዛ ዙሮ ማየት ነው የሚፈልገው ለምን ይሄው አፈንድቻለሁ ብሎ ሪፖርት ያደርጋል ብሩን መብላት ይፈልጋል የዚህ አይነት ታጋይ ነው ያላቸው እነሱ የነሱ ታጋዮች እነዚህ ናቸው እኛ ጋር ስትመጣ ደግሞ እውነት ይዞ ሐቅ ይዞ ለታሪክ የሚዋጋ ነው ያለው በባዶጅ ያ ቦምብ ያዘውን ወርወር ወንድ ኮንክ እናት ወልዳለች ወርወር የሚል ነው ፍለፊቱ ቆሞ ስትወረውር ቢቻል እሱም ብቻ ገሎት ሌሎቹ እንዲተርፉ መስዋዕት የሚሆን ነው ቅፍ አርጎ ቦምቡ ማለት ነው እስከዚህ መስዋዕት ሊከፍል የተዘጋጀ ነው ቄሮ ባውንሳት 10 ሚሊዮን ህዝብ ይሄንን በዓል ታድሞ በሰላም ወጥቶ ሲገባ አንዲት ቀዳዳ ክፍተት የለም ምንም ነገር መታረግበት ማለት ነው አንዲት ስለዚህ የሰዎቹ ጩኸት የሰዎቹ ለቅሶ ከፍየሏ በላይ ነው ወይ አልኩት ለዚህ ነው ሴትየዋ ለፍየሏ ስታለቅስ ጉዳዩ የፍየሏ አይደለም ውሽማዋ ሞቶባት እንጂ ከለቅሶ ቤት ነው የሚመጡት ውሽማዋ ሞቶ ከባሏ ጋር እንዴት ብላ ታልቅስ ለውሽማው ልክ ስትመለስ ልጇ ቁጭ ብሎ ያለቅሳል ምን ነው ሲባል ፍየሏ መኪና ገጫት ብላ ለቀሰች በቃ ተንከባላ መሬት ላይ አበደች ባል ግራ ገባው ይሄ ለቅሶ ለፍየሉ እቺ ለቅሶ ከፍየሏ በላይ ነች ምንድነው ነገሩ አለ ይሄ ነው የነዚህ ሰዎች ለቅሶ ያውኑ ለቅሶ ከፍየሏ በላይ ነች እንጂ የሽመልስ ንግግር አይደለም ሽመልስ ነፍጠኛ ስላለው አይደለም ሚስጥሩ ሌላ ነው ይሄንን በደንብ እየለየን እንሂድ ሲነጋገሩ ከዛም ይወረወረውና ከዚህም ይወረወረው እያየን ነው መሄድ ያለብን ለዛሬ በጧት እንግዲህ እኛል ካዝናናዎቹ ይበቃቸዋል ነጋን ወላ አዳ ሲልኪልኪ ሲቲሜት እንጀራጀርቲ ከነ ስለዚህ አሁንም በሁለት ሰልፍ አለ ሰልፉ ላይ እንገናኛለን በላቸው እንግዲህ ይመቻችሁ በጣም ነው ወዳችሁ ዛሬ ምን ወክልፍ የለምቼ በጧት መርቀራችሁ ሁላችሁ ተነስታችኋል ጣፍቼ ነበር ሰሞኑ ብቅላለሁ አሪፍ የሆነ ፕሮግራም ላይ ሆኜ ነው አስደስታችኋለሁ ሰሞኑን ማስደስታችሁ በጣም ሰርፕራይዝ አለኝ